ስለ ሀርኒያ ወይም ቦአ ስለምንለው ህመም ሰምተው ያውቃሉ? ዶክተር ታደሰ ሀብታነስ እባላለሁ። አጠቃላይ የቀዶ ጥገና ሐኪምና የአንጀት እና የደንዳኔ ቀዶ ጥገና ሰብ ስፔሻሊስት ሐኪም ነኝ። እንግዲህ ብዙዎቻችን ቦአ ወይም ሀርኒያ ሲባል እንዲሁ በስም ደረጃ እናውቀዋለን። ሀርኒያ ቦአ የምንለው በአንጀታችን ግድግዳ አካባቢ የሚከሰት ብዙ ጊዜ አንጀታችን በዛ ቀዳዳ ውስጥ ወደ ውጭ ሲወጣ ነው። እንደዚህ አይነት ቀዳዳዎች ሲፈጠሩ ብዙ ሰዎች ሊመለከቷቸው የሚችሉት ምልክቶች ያበጠ ነገር ሆዳችን አካባቢ በተለይ በመካከለኛው አንጀታችን ክፍልና ታችኛው የአንጀታችን ግድግዳ አካባቢ ኢንጉናል ካናል አካባቢ በምንለው አካባቢ የሚከሰት ነው። ከነዚህም ውጪ ሌሎች ቦታዎች ላይ ሊከሰት ይችላል። ስለዚህ እንደዚህ አይነት እብጠቶች ሲመለከቱ በተለይ ቀን የሚጨምርና ዲስኮምፎርት ወይም መጥፎ ስሜት መሰማት፣ ማታ ስንተኛ ደግሞ ወደ ውስጥ የመግባትና የመቀነስ ምልክቶች ካዩ ይህ ሀርኒያ ሊሆን ይችላል። እንደዚህ አይነት ምልክት ካዩ ወደ ሕክምና ቦታ ሄደው አስፈላጊውን አካላዊ ምርመራ በማድረግና ተጨማሪ ምርመራዎችን በማድረግ መለየትና ማወቅ ይችላሉ። ከሌሎቹ ህመሞች የሚለየው ግን ይህ ሀርኒያ ወይም ቦአ የምንለው እንደዚህ አይነት ቀዳዳ ከፈጠረ በምንም አይነት የመድኃኒት ሕክምና የማይድንና ቀዶ ጥገና የሚፈልግ የሕክምና አይነት። ምክንያቱም በዚህ ቀዳዳ የሚወጣው ቅድም እንዳልኳቸው አንጀት እስከሆነ ድረስ አንጀቱ ተጠላልፎ ለአንጀት መጠላለፍና መበስበስ ሊያጋጥም ስለሚችል አደገኛና ህይወትን ሊያሳጣ የሚችል ክስተቶችን ሊያመጣ ስለሚችል መጠቀቅና ማወቅ አለብን። እንደዚህ አይነት መረጃዎችን ለማግኘት ይህንን የቲክቶክ ፔጅ ፎሎ በማድረግ ቤተሰብ ይሁኑ።